ሰላም የምስር ቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የቻናሌ ቤተሰብ ሁኑ እያልኩኝ የምለቃቸውን ቪዲዮዎች እንግዲህ ለዘመድ ጓደኞቻችሁ በማዳረስ የቻናሌ ቤተሰብ ሁኑ ላለሁኝ። ለዛሬ ይዤላችሁ የመጣው ፕሮግራሜ የአኳፎር ቫዝሊን ለደረቅ ቆዳ የሚሰጥልን ጥቅም ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። የአኳፎር እንግዲህ ቫዝሊን ደረቅ የተሰነጠቀ ቆዳን ጥቃቅን ቁስሎችንና የቁስል አይነቶችን ነገር ለመፈወስ የሚያገለግል ታዋቂ እንዲሁም በቆዳ ሕክምና ባለሙያ የሚመከር የቆዳ መከላከያ ቫዝሊን ወይም ቅባት ነው ማለት ነው። 41% ፔትሮሊየም በውስጡ የያዘ ሲሆን እንደ ፓንታኦል እና ግሊሴሪን ያሉ እርጥበትን ለመስጠት የሚረዱ ንጥረ ነገሮችንም በውስጡ ይዟል ማለት ነው። ብዙውን ጊዜ ከቀዶ ጥገና በኋላ ለሚደረግ እንክብካቤ የሚመከር ለከባድ እርጥበት እንዲሁም ለከንፈር እንዲሁም ለህፃናት እንክብካቤ በስፋት ጥቅም ላይ የሚውል ነው ማለት ነው። ይህ እንግዲህ የአኳፎር ቫዝሊን ብዙ ጥቅሞችን ይሰጥልናል ማለት ነው። ደረቅ ቆዳን የተበጣጠሱ ከንፈሮች ወይም የተሰነጣጠቁ ከንፈሮችን እንዲሁም ደግሞ የተሰነጣጠቀ ተረከዞችን ያስታግስልናል፣ ይጠግንናል፣ እንዲሁም ለተበሳጨ ቆዳ የሚያገለግል ነው ማለት ነው። እንዲሁም በውስጡ ያሉ ግብአቶችም በ40% ያክሉ ፔትሮሊየም ጄሊ እንዲሁም የማዕድን አይነት ኦይሎችን እንዲሁም ሴሪሲንን፣ ላኖሊን፣ አልኮሆልን፣ ፓንታኖልን፣ ግሊሲንና ቢስባሎንን በውስጡ የያዘ ሲሆን ይህም እንግዲህ ለጣም ለጥሩ የቆዳ እንክብካቤ የሚውሉ ንጥረ ነገሮችን በውስጡ አካቶ የያዘ ነው ማለት ነው። ይህ የፈውስ ቅባት እንግዲህ የሰውነት ምርጫችሁ በማድረግ ይህንን እንደ ክሬም አይነት ቫዝሊንን በመጠቀም ብዙ ነገሮችን ከላያችሁ ላይ ማስወገድ ትችላላችሁ ማለት ነው። ከሽቶ እንዲሁም ሽቶ በምትጠቀሙበት ሰዓት ይህንን ቫዝሊንን አኳፎር ቫዝሊን ብትጠቀሙ ይህም በጣም ጥሩ የሆነ ጠረንን ወይም ሁኔታን ለመስጠት ለሰውነታችን ያገለግላል ማለት ነው። የአኳፎር ብዙ ጊዜ ለሰውነታችን ከሚሰጡት ጥቅሞች መካከል እንግዲህ የተሰነጣጠቀ ቆዳዎችን በማስወገድ ጥሩ ቆዳ እንዲኖረን ያደርጋል። እርጥበትን በመስጠት የተሰነጣጠቀ ነገሮችን ከቆዳችን ላይ ያስወግድልናል ማለት ነው። በተለይ ለህፃናት እንክብካቤ የሚመከር በጣም ጥቅም ያለው የቫዝሊን አይነት ነው። ፔትሮሊየም ጄሊን በውስጡ የያዘ ሲሆን ማለት ነው። እንደ ሽፍት አይነት ነገሮችን ዳይፐር ለህፃናት በምትጠቀሙበት ጊዜ ሽፍት አይነት ነገሮችን የምታዩ ከሆነ የኔ አኳፎር ቫዝሊንን በመጠቀም ህፃናት ወይም ደግሞ እነዚህ አይነቶችን ቫዝሊኖችን በመጠቀም ለልጆቻችሁ ጥሩ ቆዳ እንዲኖራቸው ከቁስል እንዲፈወሱ በማድረግ ጥሩ ምላሽን የሚሰጥ የቫዝሊን አይነት ነው ማለት ነው። የአኳፎር ቫዝሊን ማለት ነው። እስኪ ይሄንን ቫዝሊን በመጠቀም የምታዩትን ለውጥ ታያላችሁ። ለራሳችሁም እንዲሁም ለልጆቻችሁ ተጠቀሙት። ጥሩ የሆነ ምላሽን ታገኛላችሁ ማለት ነው። የቻናሌ ቤተሰቦች ለዛሬ ይሄን ይመስላል ይዤላችሁ የመጣው ፕሮግራሜ። በቀጣይ በሌላ በስኖር ፕሮግራማችን እስከምንገናኝ ሀሳብ አስተያየታችሁን እንግዲህ አስቀምጡልኝ። ለዛሬ በዚሁ አበቃለሁኝ። ሰላም ሁኑ።